ተጠባቂው የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ጨዋታ ዛሬ ይደረጋል። ዛሬ ከሚደረጉ ተጠባቂ ጨዋታዎች መካከል አርሰናል ከአስቶን ቪላ በኤሚሬትስ አንዱ ነው። ሁለቱ ክለቦች በቅርብ ካደረጓቸው 10 ጨዋታዎች በ5ቱ አርሰናል ሲያሸንፍ በ4ቱ ደግሞ አስቶን ቪላ ማሸነፍ ችሏል። በአንድ ጨዋታ አቻ ተለያይተዋል። እንዲሁም አስቶን ቪላ 8 ተከታታይ የፕሪሚየር ሊግ ጨዋታዎችን አሸንፎ የመጣ ሲሆን ከ3 ጨዋታዎች በፊት ደግሞ አርሰናልን በሜዳው ቪላ ፓርክ 2-1 ማሸነፉ የሚታወስ ነው። አርሰናሎች በበኩላቸው ይህንን ሽንፈታቸውን ለመበቀል እንዲሁም መሪነታቸውን ለማጠናከር በብርቱ እንደሚፋለሙ ይጠበቃል። በቪላ በኩል ማቲካሽና ቡባከር ካማራ በቅጣት እንዲሁም ኢቫን ጉሳድ በአፍሪካ ዋንጫ ከስብስብ ውጭ ሲሆኑ የአርሰናሉ ገብርኤል ማጋሌዝ ወደ ጨዋታ መመለስ ደግሞ ለአርሰናል የመከላከልም ሆነ የቆመ ኳስ አጠቃቀም ላይ ጥሩ እድል ይዞ እንደሚመጣ ይጠበቃል። ጨዋታው ምሽት 5:15 ሲል ይጀምራል። በሌላ የጨዋታ መርሃ ግብር በርንሌይ ከኒውካስል ዩናይትድ፣ ቼልሲ ከበርንማውዝ፣ ኖቲንጋም ፎረስት ከኤቨርተን፣ ዌስትሃም ዩናይትድ ከብራይተን ምሽት 4:30 በተመሳሳይ ጨዋታቸውን ሲጀምሩ ማንቸስተር ዩናይትድ ከወልቭስ ምሽት 5:15 ላይ ይጫወታሉ። የቻናላችን ተከታዮች ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን እንድታሳዩን እንጠይቃለን።